የማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ በምሴተ ሐሙስ ሐዋርያት በተሰበሰቡበት ደጅ ላይ ተነሳና ምን አደረገ? ህብስቱን አነሳ፣ ባረከ፣ በሉ ቆረሰ፣ ሰጣቸው። እነዚህን ሶስቱን ያዙ፣ ድገሙልኝ። ባረከ፣ ከዛስ ጽዋውንም አነሳና ደግሞ አመሰገነ። እስቲ አመሰገነ በሉ። ስንት ነገር ያዛችሁ? 4። በደንብ አረጋችሁ ስሙ። ቅዳሴው ላይ ያለ አሁን ቀላል የማይባል ሰው እዚህ ቤተክርስቲያን የሚቀደሰውን ቅዳሴ ሲሰማ ምን ይላል? ይሄንን መች ክርስቶስ ሰራው ተብላችሁ አልተጠየቃችሁ? የምን ቅዳሴ ነው? ቅዳሴ የሚባል ነገር መጽሐፍ ቅዱስ ላይ የለም። ዝም ብላችሁ እናንተ ፈጥራችሁን ያመጣችሁ ትላሉ። እንዳይመስላችሁ። አሁን የያዟቻቸውን 4 ቃላት መጽሐፍ ቅዱስ ላይ የተጻፉትን ቅዳሴው ላይ ታገኙታላችሁ። የመጀመሪያው ምን አረገን ያልኳችሁ? አረ ቶሎ በሉ። ባረከ። ቅዳሴው ላይ ልክ ከመግባቱ በፊት ካህኑ እንዲህ ሲል አልሰማችሁትም? ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክህነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መንጽሔ ወመንጽሔ ለኩልነ ሲል አልሰማችሁትም? እየባረከ ነው ማለት ነው። 1 ሁለተኛ ምን ያላችሁ? ቆረሰ። ሀበነ ንህበር በዘዚአከ መንፈስ ቅዱስ የሚለው ጸሎት ሥርዓተ ፈትቶን ጥሩ። ሶስተኛ ምን አላችሁ? ሰጣቸው። ልክ ቅዱስ ሥጋው ክቡር ደሙ ተዘጋጅቶ ከጨረሰ በኋላ ቤተ መቅደስ ጸሎት ልክ ሲያልቅ ወደ ታች ወርዶ እንቆርባለን አንቆርብ? ስለዚህ መስጠቱ አለ ማለት ነው። 4ኛው ምንድነው? በሉ እንጂ ናኩቶ ለእግዚአብሔር ቅድሳቶ ነሲያነ ከመለ ሕይወተ ነፍስ ይኩነነ ፈውስ። ቅዱስ የሆነውን ይህንን ሥጋህን ደምህን የሰጠህን ከዚህ ምስጢር እንድንካፈል ያደረከን አምላካችን እናመሰግንሃለን አለ። 4ቱም አለ የለ? በደንብ ነው ያለው። ቅዳሴ መጽሐፍ ቅዱስ መሰረትነት አለው ማለት ነው። እዚህ ቅዳሴው ከመጽሐፍ ቅዱስ የተቀዳ ነው። የመጽሐፍ ቅዱሱን ቅዳሴ ግን መልክና ቅርጽ አስይዘውታል የሚባሉት አባቶች መካከል አንዱ ቅዱስ ባስልዮስ ዘቂሳርያ ነው። በረከቱ ለሁላችን ትድረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ምእመናን በደንብ አድርጋችሁ ስሙ። ቅዳሴዋ 3 ክፍል ነው። ስንት ክፍል? 3 ክፍል። የመጀመሪያው ክፍል ግብአተ መንጦላይት ይባላል። ሲበሉ ወይም የዝግጅት ቅዳሴ ይባላል። በዚህ ክፍል ላይ ካህናተ ቤተ ክርስቲያን ውስጥ ገብተው ጸሎት የሚያረጉበት፣ ንዋያቱ መሟላታቸውን የሚያረጋግጡበት፣ ምእመናን ወደ ሥርዓተ ቅዳሴው መግባታቸውን የሚፈትሹበት ክፍል ሲሆን ልክ ይሄንን አድርገው ከጨረሱ በኋላ ልብሰ ተክህኖ